بسم الله الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. وعن أبي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم يا أبا سعيد أنت أبا سعيد هي بالوالدين إلى أبي سعيد الخدري تلاقوا صحابة أبو سعيد الخدري ميلال نبينا عليه الصلاة والسلام من رضي بالله ربا وبالإسلام دينا وبمحمد صلى الله عليه وسلم رسولا وجبت له الجنة ከሃይማኖት በኩል ከጌትነት በኩል አላህን የወደደ ሰው ከዲን ከሃይማኖት በኩል ደግሞ እስልምናን የወደደ ሰው ከመላእክተኛ በኩል ደግሞ ረሱሉን ነብያችን አለይሂ ሰላቱ ወሰላም የወደደ ሰው ወጀበት ለሁል ጀና ጀነት ማለት ነው ለሱ ወጀበችለት ይላሉ ነብያችን አለይሂ ሰላቱ ወሰላም። በሌላ አባባል ነብያችን አለይሂ ሰላቱ ወሰላም من قال رضيت بالله ربا وبالإسلام دينا وبمحمد صلى الله عليه وسلم رسولا وجبت له الجنة رضيت بالله الله يودد وبمحمد رسولا ملاكتኛው ነብያችን አለይሂ ሰላቱ ወሰላም የወደደ ሰው ሃይማኖት በኩል ደግሞ ማለት ነው እስልምናን የወደደ ሰው ወጀበት له الجنة ይሄን ያለ ሰው ጀነት ወጀበችለት ይላሉ ነብያችን አለይሂ ሰላቱ ወሰላም። እንግዲህ አላህን የወደደ ሰው ምን ያክል ነው እስልምናን የወደደ ሰው ነብያችን አለይሂ ሰላቱ ወሰላም ደግሞ የተከተለ ሰው ይሄ ማለት ነው ነገ የውመል ቂያማ የጀነት በሆኑ ምንም ጥርጥር እንደሌለው ነብያችን አለይሂ ሰላቱ ወሰላም ይናገራሉ ማለት ነው። ቃለ ኢብኑ ልቀይም ረሂመሁላህ ይላሉ ዛቀ ጧዕመ ኢማኒ የኢማንን ማለት ነው ቃና አገኘ የኢማንን ጥፍጥና አገኘ ይላሉ ኢብኑ ልቀይም ረሂመሁላህ ማለት ነው። ምን ቃለ ረዲቱ ቢላሂ ረበን ወቢልኢስላሚ ዲነን ወቢሙሐመድን ሰለላሁ ዐለይሂ ወሰለም ረሱላን ከጌትነት በኩል የአላህን ጌትነት የወደደ ሰው ከሃይማኖት በኩል ደግሞ እስልምና ማለት ነው የወደደ ሰው ነብዩ መሐመድን የወደደ ሰው ይሄ ሰውዬ ማለት ነው የኢማንን ቃና አገኘ የኢማንን ጥፍጥና አገኘ ይባላል ይላሉ። ስለዚህ ማንኛቸውም ሰው እስልምናን የወደደ ሰው አላህን የወደደ ሰው መላእክተኛውን የወደደ ሰው ነገ የጀነት መሆን ምንም ጥርጥር የለውም ማለት ነው። አላህም በቁርአን ላይ ምን ይላል? قل إن كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما ይላል። ቁል ብለህ በላቸው አንተ ሙሐመድ ሆይ ይላል ኢን ኩንቱም ትሕቡነ አላህን የምትወዱ ከሆናችሁ ፈተቢዑኒ እኔን ተከተሉ ብለህ በላቸው ይላቸዋል። ይሕቢብኩም አላህ ይወዳችኋል ወንጀላችሁን ይምራችኋልና ማለት ነው። ነብያችንን እወዳለሁ የሚል ሰው አላህን እወዳለሁ የሚል ሰው ነብያችንን መከተል እንዳለበት የሚያሳይ የሆነ ቁርአን ነው ማለት ነው። በምንም ምክንያት አላህን እወዳለሁ ካለ የነብያችን አለይሂ ሰላቱ ወሰላም ደግሞ ሙሂብ ነኝ ነብያችንን እወዳለሁ ካለ አንድ ሰው ነብያችንን መከተል እንዳለበት ኢትባዕ ረሱል ግዴታ እንደሆነ የሚያሳይ የሆነ ቁርአን አያ ነው። ስለዚህ ሁላችንም ሙስሊም የሆነ ሰው አላህን መውደድ እንዳለብን ግዴታ እንዲሆነብን መላእክተኛውን ደግሞ ማለት መከተል እንዳለብን የሚያሳይ የሆነ ሐዲስ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።